በጣም ደምቷል እንዴ በቃ ወደ ሆስፒታል እንሂድ ባይሆን አይዞህ ረጋ በል አብርሽ አብርሃም አንተ አብርሃም በርቀቸው እንኳን አታልቅስ እናንተ ደግሞ ምናችሁም ታለቅሱ አንተ አብርሽ በቃ እሺ ባይሆን ወደ ሆስፒታል በቃ እንሂድ እንዴ ወይ ካልሆነ እሺ በቃ ወይ ተነሳንዘውና እንሂድ አብርሃም ኧረ በእናታችሁ እንደገና አብርሽ ኧረ በእናትህ አብርሃም አንተ አብርሃም አቤት በል እስኪ አብርሃም አንተ አብርሃም ሰላም እንዴት ናችሁ ቤተሰብ? እኛ ፈጣሪ ይመስገን ደህና ነን። ማለት ያው ዛሬ በጣም ስሜታዊ ሆኜ ነውና የመጣሁት ምናልባት ካስደበርኳችሁ ከወዲሁ ይቅርታ ጠይቃለሁ። ማለት አለ አይደለ የተፈጠረውን ነገር ከጫነው ቪዲዮ ላይ አይታችኋም ብዬ ተስፋ አደርጋለሁ። ምክንያቱም በጣም የሚያስጠላና የሚደብር ነገር ነው የተፈጠረው። ምክንያቱም በረከት ገና ህፃን ልጅ ነው ማለት ያው ምናልባት የህይወት ጉዳይ ሆኖበት ነው ወጥቶም ስራ የሚሰራው እንጂ ግን ያለው ነገር በጣም የሚደብር ነገር ነው። አቤል ያደረገው ነገር በጣም ያስጠላ ነገር ነው። ምክንያቱም እንግዲህ ጫማዬን በረከት የው ቤት አስቀምጦ ሳለ ነው አይጥ የበላበት፣ ግን ጫማዬን አይጥ አስበላብኝ ብሎ ነው እንግዲህ መጥቶ ደብድቦ አስለቅሶ የሰደደው። በዛ ሰዓት ያው እኔም ትንሽ ስሜታዊ ሆኜ ለመጣላትም አስቤ ነበር። ግን ያው አላ አይደል አንዳንዴ ሰው ሲኖር በረከትም ነው አለና ማስተም ያለውን ነገር ረፍታ አረጋጋ ምናምን ብለው ለማረጋጋት ሞከሩ። ከዛ በኋላ በቃ አላ አይደል ተስፋ ቆረጥኩ አለ የሆነ ነገር ስትሆን ወይም በየጊዜው የሆነ ነገር እየተደጋገመ ሲመጣ ይሰለቻልና ከዚህ ህይወት እንዴት ነው መውጣት ያለብን? እስከመቼ ነው እንደዚህ ሆነንስ የምንቀጥለው የሚለው ነገር ትንሽ አሳሰበኝና በቃ ዛሬ በህይወቴ በቃ ለመወሰን ፈለኩኝ እና ከዚህ በኋላ ቤተሰብ እንግዲህ እንደ ፈጣሪ ፈቃድ በረከት ስራ እንዲሰራ አልፈልግም። ምክንያቱም የግድ መወሰን ያለብን ነገር ይኖራል፣ መተው ያለብን ነገር ይኖራልና ሁሌ በዚህ መንገድ መቀጠሉ ደግሞ በጣም የሚያስጠላ ነገር ሆኖ ስላየ ነው። አሁን ደግሞ እናንተን የመሰሉ ቤተሰቦችም እያፈራን እስከሆነ ድረስ ቢበቃን ለምን ያንን ስራ እንደምንቸገር አውቃለሁ። ስራ ቢያቆም እንደምንቸገር እንደሚጎልብን አውቃለሁ። ግን እንደዚህ ከመሆኑ ከመጎዳቱ ከዚህ በቃ አለ አይደለ ከሚደርስብን ተጽዕኖ አይበልጥምና እናንተንም ተማምነን እንግዲህ ዩቲዩብንም ተማምነን ስራ እንዲያቆም ፈልጋለሁ። ይሄ ሲሆን ግን የግድ ስራ መስራት ስላለብን እኔ በራሴ ወስኛለሁ ዛሬ። ምክንያቱም ማንኛውንም ስራ ለመስራት ወስኜ ነው ዛሬ ያው የመጣሁት። ማንኛውም ስራ ስል ማለት ህይወቴ ላይም ተጽዕኖ ሊያደርስ ይችላል። ለምሳሌ ፕራንኮችን የተለያዩ ነገሮች በመንሰራ ሰራት ጉዳትም የሆነ ነገርም ሪስክ ሊኖረው ይችላል። ግን እሱን ነገር ለመቋቋም አስቤያለሁ። ሌላ አካል እስካልጎዳ ድረስ በኔ ላይ የሚፈጠረውን ችግር ሁሉ ተቋቁሜ ለመስራት ቤተሰብ ዝግጁ ነኝ። እናንተም ደግሞ ባለው ነገር አይዟችሁ እያላችሁ ቪዲዮአችን ላይክ ያደረጋችሁ ሼር ያደረጋችሁ እንድትተባበሩን እንድታግዙን በትህትና ጠይቃለሁ። እንግዲህ ዛሬ በጣም ተናድጄ ስለነበረ እናም ከዛ ስራ የምንወጣው እንዴት ነው ብዬ ሳስብ የግድ ፕራንኮችን መስራት ቪዲዮ መስራት ስላለብን በዛው ስሜቴ ነውና እንደተናደድኩ ነው ቤተሰብ ቪዲዮ ለመስራት ያሰብኩት። እንግዲህ ይሄን ቪዲዮ የምሰራው በትናንት በጫነው ቪዲዮ መነሻ አድርጌ ነው። እንግዲህ በረከት እንደድቦታል አስለቅሶታል። እኔም ልጣላ ነበር እነሱ ገላግለው ነው ያስቀሩኝ እና ወደ ዶርም ገብቼ በቃ ልጣላ ምናምን ብዬ ነው እነሱን የሰደድኳቸው። አሁን ለምን ታዲያ ቪዲዮ አልሰራም የሚል ሐሳብ መጣልኝና እንግዲህ ቤተሰብ ያው እነሱን አሁን ያሰብኩትኝ ቪዲዮ እነሱን ተደብቄ ሂጄ እንደተጣለውና እንደተደበደብኩ አድርጌ ነው። ያው እንግዲህ ሜካፕም ለመጠቀም ሞክረናል እና ቤተሰብ ዛሬ እንግዲህ ከሃና ጋር ነው የመጣሁት። ሃና እንግዲህ ምንድነው እሷ የመጣችበት ምክንያት እኔ መጥቼ ተጣልቼ ከሰው ጋር ተጣልቼ ሰው ገላግሎ ልጁንም እንደወሰደው እኔም እዚህ ጋር
እሷ ጋር ሆና በቃ አብርሃም ተጣልቷል ከሰው ጋር ተጣልቷልና ኑ ቶሎ ድረሱ ብላ እንደደወለች አድርገን ነው የምንሰራው። እንግዲህ ሀና ደውላ ተጣራቸዋለች። ከዛ በኋላ ይመጣሉ እነሱ። ከዛ እኔ እንደዚህ ሁኜ ሲያዩኝ ምን እንደሚፈጠር ነው አብረን የምናየው ቤተሰብ። ምናልባት በዛ ስሜት ላይ ሆኖ እነሱን ደስ እንደማይላቸውና እንደሚደነግጡ አውቃለሁ። ግን የግድ ስራ መስራት ስላለብን የግድ መለወጥ ስላለብን ከዛዛኛው ችግር መውጣት ስላለብን ቤተሰብ የተቻለንን ነገር ሁሉ እያደረግን ለመስራት እንሞክራለን። እናንተ ግን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሀና ደግሞ እንግዲህ ያው በደንብ በቃ የምር እኔ እንደተደበደብኩኝ ሰው ጋር ተጣልቼ ከአቤል ጋር ተጣልቼ እንደነበር አድርገሽ እንግዲህ ነው ሲመጡ አክት የምታደርጊው። አደራ እንዳትስቂ ማለት እንዳይነቁብን ካሜራ በደንብ እንደብቃለን እና አሁን ደውለሽ ተነግሪያቸዋለሽ። ከዚያ በኋላ ይመጣሉ እነሱ። ከዛ አንቺ በቃ መደንገጥ ነው። ምን ሆኖ ነው ምናምን አረ ከአቤል ጋር ተጣልቶ ነው። ከዛ በኋላ አሁን እኮ የደወልኩላችሁ ነው እስኪ ምናምን በቃ እናንተ ካረጋጋችሁት ብዬ ነው ምናምን ነገር ታያቸዋለሽ። በደንብ ያለው ነገር መቼም አይከብድሽም ማለት እውነት ነው። አዎ በቃ ጠንከር በይ። ያው እንግዲህ ምንም ማድረግ አልችልም እኔ ማለት እንዲደነግጡ በረከት ምታውቋቸው ነው በቃ በተለይ ጓደኞቼን አላ አይደለ ትንሽ ነገር ሲሆን ይጨንቃቸዋልና እንደሚደነግጡ አውቃለሁ። ግን የግድ ደግሞ ቤተሰብ መስራት አለብን። የምር በጣም እኔ ስልችት እያለኝ ነውና ያስጠላል። ስለዚህ ሰርተን ቢያንስ የሆነ ነገር መድረስ ከቻልን በሚል ነው እንግዲህ። ከዚህ በኋላ ግን የፈለገው ቢፈጠር እኔ ቪዲዮ ለመስራት ዝግጁ ነኝ። ባንድ አቋም ነው የምመጣው እና ቤተሰብ እንወዳቸዋለን እና ከብራቸዋለን። አብራችሁን ቆዩ እሺ። ደውላችሁ በቃ ቤተሰብ መጡ። አብሽ ጣልጣለን ብለን ይወጣ። ቆይ አንተ ለምን ረጋትልም? ተወራፍላ እንደተነገረ እዚህ ናገኝሽ ወይስ? እዚህ ነበርሽን ሲገጠሙ ደብድበውት ሲወጡ ነው ያዩዋቸው። ስንት ናቸው? ጓደኛ ይዟት ጓደኛ በገርነው ወንድ ከሆነ ብቻውን አያናግረኝም ነበር። ቆይ አብርሃም ቆሽ መሄድ ካለብን አብረን እንሄዳለን ብያለሁ። ለምን ወጣ? አትሄድ ብለን ስንት ነው የለመን? እሺ ብለህ ቆይ ለምን ትሸውደናለኛ? ቆይ መቼ ነው እኛን የምትሰማን? እም ብለን እኮ ነው አብረሽ ብቻህን አትሄድ ያልን ነበር። ቆይ ለምን አንድ ስሜታዊ የሆነ ለምን መጣ? ወዴት ነው የሩታን? ወደዚህ በጣም ደምቷል። በጣም ደምቷል እንዴ? በቃ ወደ ሆስፒታል እንሂድ ባይሆን ክላስ ሲጀመር ምን አሁን ደግሞ እኔ አይደለሁም እሱን ካልሰራሁለት። እሺ አብርሃም ምን ብለን ይወጣ አልጋጣም ብለን ይወጣ። እሺ አሁን በቃ ተነስ እንሂድ። አሁን በቃ እሺ ወደ ሆስፒታል እንዲሆን እንደቆሱ ሳይወስድ ተነስ። የት ነው የምሄድ? ቆይ አብርሽ በእናትህ ቆይ ለምን ነው? ቆይ እኛን እሺ ቆይ ምን ብለህን ነበር? አልልም አላልክም? ለምን ወጣ? እስኪ ብቻ መጣ ያርጉን። ቆይ መናገር ካለብኝ እኔ በስነ ስርዓት አናግረዋለሁ አላልኩም? አይ ችግር የለውም ወንድ አይደል ጀግና ሆኗል አይደል? እኔንም ደብደበኝ አይደል? ቆይ አብርሽ ቆይ ባይሆን 3-2 መሆናቸውን ስታይ ማተም መለስ የነበረ እኔማ ቆይ እውነትም እሱን ደግሞ ካልሰራሁለት እኔ አይደለሁ። እስኪ አሁን እንኳን ተረጋጋ እስኪ አሁን እንኳን አብርሽ ደብደበኝ እኮ ያው እስኪ እንደዚህ አርጉኝ እያየሁ እንዴት እንደረጋጋ የምትፈልገው? እሺ ለምን አንተ ለምን አልጋጠም ብለን ይወጣ መጀመሪያ ሲጀምር እዚህ ጋር ኮንዶም በጣም የምታዩት ነው። እዚህ ጋር ይሄ ደግሞ አትንገኝ። እንደውም ደውልለታለሁ። ለማን ነው የምትደውለው? ለማን ነው የምትደውል? ለሱ ነው ይምጣና ችግር የለውም። የምር ከባድ ብቻውን ለምን አይመጣም? ይቅርብ። ለምን ብቻውን መጣ አይገጥመኝማ?
እሱ እኮ እናንተ ጅል አይደለም ስሜታዊ እኮ አይደለም እሺ አብርሽ ቆይ ረጋ ማተለኝ ነበር በእናትህ ለምን እንዴት አደርጋለሁ ለምን እንደው አደመላና አንድ ነገር ብነግር ነው አለ እኮ ነግሮኝ ነበር እኔ እንጂ አልሰማ ብዬ እሺ ተነሳውን እንድሽ ተነስ ባይሆን ተነስ ራሴን አዞረኝ እሺ አዞረ ጋበል እሺ በቃ ወደ ሆስፒታል ተነስ ተነስ አብርሃም በቃ ወደ ሆስፒታል ቢሆን ምን በቃ ተነስ ቤት እንድሽ በቃ ታጠበው ክሎስ ራሴን አዞረኝ በጣም በእናታችሁ ማስተገሱ ገድፉስ ተነስ እሺ አትጩህብኝ ራሴን አዞረኝ ተነስ አንሰው ተነስ እንሂድ አብርሽ ቆስኪ ረጋቤ ማስቲ ቆይ ረጋቤ ይረጋጋስ አብራም ሆዴና ጦለኝ ሲገደፍ አርዩ ማስቲ አይዞ ረጋበል አብርሽ አብርሽ ይረጋበል ውሃ ምናምን ለሚሰፈራና አብርሽ አንተ አብራም አንተ አብራም እናንተ እኮ ነግራችሁ ነበር በረከቸው እንኳን አታልቅስ እናንተ ደግሞ ምናችሁም ታለቅሱ አንተ አብርሽ ሆዴ እንደከመኝ አይዞ በቃ እሺ ወይ ካልሆነ ተነስ እንሂድ ወላ ያዞ ገድፉ ተነስ ወይ የለም እንደ ዘበር ወይ ጠፋን ያና አብርሽ በእናትህ ተረጋጋና ተነስ እንሂድ እሺ በለን ተነስ ማስተገሱ ገድፉልኝ ራሱን ቆም አብራም ወይኔ ጉዴ አብርሽ አረ በእናታችሁ አብርሽ አረ በእናትህ አብራም አንተ አብራም አቤት በል እስኪ አብራም አንተ አብራም ወለ በቃ እንጠብቃለን ወደ ሆስፒታል ነው በቃ ሳይሆን አብርሽ የሆነ ነገር በል እንጂ በቃ ሆስፒታል አንቺ ወስቲ በእናትህ አብራም ማለት ልቃስ አንተ አብራም አብራም በቃ ወላ ነው ፍራንክ ነው ወላ ፍራንክ እኔ ቀለማሽ ነበር ለው ሰውን ድረስ እዚህ ጋር ደብቄያለሁ ማስቴ ኧረ ማስቴ ፍራንክ ነው እኮ በረከት ፍራንክ ነው ይሄ እንትን ነው ቀለም ነው ማስቴ በቃ ዝም ብሎ ፍራንክ እኮ ነው
ካሜራ እያፈለሻል እንዴ? ደህና ነኝ ይኸው Gracias. ተረጋጊ ፍራንክ ነው አልኩሽ አይደል እንዴ ቀለም ቀባሽ ልብስሽ አንተ በረከት ሻውን የምር ሆኖ ቢሆንስ የምር አይደለም አልተጣለውም እኮ በዛው በቀና ነይ በዚህ ጋር ነይ እዚህ ላይ ቁጭ ተቀቀለ ነይ መስቴ ተረጋጉ እንጂ በረከት አንተ ዋለ አራሃና የሆነ ነገር ቢያቸው ዋል እንዴ አንተ ነው በቃ ማስሚ ፕራንክ ነው አልኳቸው አይደል የምር ነው የምትሆነው እንደዚህ በቀልዱ እንደዚህ የምትሆነው አረ በማረም መስቴ እሺ ምን ሆነሽ ነው ቀሰግህ ነው በቃ ማስተንድ እሺ ይቅርታ በቃ ይቅርታሽ ዋላ አብሽ ለምን እንዲህ ማድረግ አስፈለገ እኔ ፕራንክ ልስራችሁ ብዬ ነው ማስቴ ይቅርታ እየጠየቃችሁ አይደል ለምን ታደርጉለት ይኸው ደህና ነኝ እኮ ይኸው ምንም አልሆንኩም እሺ እናንተ ብቻ ናችሁ ፕራንክ ስታደርጉ ደስ የሚላችሁ ዋለ እና ማንንም ጋር ተጣላ እኔም ተጣለው አስቀርታችሁ የቅድም ነው ልጣለኝ ነበር አስቀረችሁኝ ያው ቀለም ነው የቀባ ነው ሜካፕ እኮ ነው በደንብ ከውስጥ ገባ ብለ ይሆን ቀለም ነበር አረ ቤተሰብ የሆነ ነገር በልልኝ የምር ጨነቀኝ ዋ መስቴ አራስ ሻምንሽ ደህና